ዛሬ ወሳኝ የሆኑ ኤክስኤል ላይ ማንም የማይነግራችሁን 5 ቲፖችን ወሳኝ መረጃዎችን በዚህ ቪዲዮ የማሳያችሁናል። ምናልባት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ በራ እንዲወጣ ሁላችሁም ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው ነው የምናልፈው። ዛሬ ላይ እንግዲህ ኤክስኤል ሽት ላይ ብዙ ሽቶች ሊኖራችሁ ይችላሉ። 20 30 ሽት ወደ ጎን ሊኖራችሁ ይችላል። ወደ ጎን እንደዚህ ከምትፈልጉ በሶስት አይነት ኢንተርናሽናል በሆነ መንገድ እንዴት አድርጋችሁ መፈለግ እንደምትችሉ አሳያችኋለሁ። የመጀመሪያው እዚች ቦታ ላይ መጣችሁ ማለት ነው። እነዚህ አሮውን ወደዚህ የምትፈልጉባቸው አሉ፣ ራይት እና ሌፍት ያሉ። እዚች ቦታ ላይ ትመጡና ራይት ክሊክ ታደርጉና የምትፈልጉትን ሽት ምን ማድረግ ትችላላችሁ ማለት ነው። እዚች ቦታ ላይ መጣችሁ ራይት ክሊክ ብቻ ማድረግ ነው የሚጠበቅባችሁ። ከዛ የምትፈልጉት ለምሳሌ ኦፊስ ከፈለኩ ኦፊስ አልኩኝ። በአንድ ጊዜ የምፈልገው ሽት ላይ ደረስኩ ማለት ነው። ይሄ የመጀመሪያው መንገድ ነው። ሁለተኛው መንገድ ደግሞ ሊንክ መጠቀም ነው። ሁሉንም ሰመራይዝ አድርጋችሁ ሊንክ ልትጠቀሙ ትችላላችሁ። እዚህ ቦታ ላይ ሱላንጣና ላሳያችሁ። እዚህ ቦታ ላይ ለምሳሌ እኔ ያዘጋጀሁት አለኝ። እዚህ ቦታ ላይ ሊንክ እንጠቀማለን። ለምሳሌ ጀነራል አይተም መፈለግ ሊንክ እጠቀማለሁ ማለት ሊንኮችን ተጠቅሜ እንዴት አድርጌ መፈለግ እንደምንችል አጠቃላይ ሰመራይዝ አድርጌ እሱን እንመለከታለን ማለት ነው። እዚህ ቦታ ላይ ራይት ክሊክ አድርጉና ለምሳሌ ይሄኛውን ሊንክ ለማድረግ ራይት ክሊክ አድርኩኝ። ሊንክ እጠቀማለሁ። ሊንክ ለዋለሁኝ። ሊንክ እልና እዚህ ቦታ ላይ ሊንኮችን ከማን ጋር ነው ሊንክ የሚሆነው? ጀነራል አይተም ይያዋል። ለምሳሌ ጀነራል አይተም ከሆነ እዚህ ቦታ ላይ የታይትሉን መውሰድ ትችላላችሁ። ከሁለት አይነት ዲፋይን ኔም የሚላለው እንደምትመለከቱት እዚህ ቦታ ላይ ጀነራል አይተም የሚለው ይሄኛውን አንድ ተጠቀምኩኝ። ከዛ ኦኬ አልኩት። አሁን ይሄኛውን ስጫነው እንደምትመለከቱት ቀጥታ እዚህ ቦታ ላይ ጀነራል አይተም ላይ ያመጣኛል ማለት ነው። እንደምትመለከቱት ልክ እንደምትመለከቱት አሁን ጀነራል አይተም ያመጣኝ። እዚህ ቦታ ላይ ከዚህ ሊወስድ ይችላል። ከታችኛው መውሰድ ትችላላችሁ። ከሁለት አንዱ መውሰድ ትችላላችሁ። ይሄኛውን ማለት ነው። ሁለተኛውን ብትፈልጉ ለምሳሌ ይሄኛውን ኦፊስ የሚለውን እዚህ ቦታ ላይ አሁንም ሊንክ ታደርጉታላችሁ። እንደዚህ እያደረጋችሁ ሁሉንም መስራት ነው። ለምሳሌ ኦፊስ የሚላለኝ እዚህ ቦታ ላይ ኦፊስ የሚለውን ከሁለት አንዱ መውሰድ ይችላል። ይሄኛውን እንደምትመለከቱት እዚህ ቦታ ላይ ኢንተርናሽናል ኔም አለው። ይሄኛውን ውስጥ ያለው ማለት ነው። እንደምትመለከቱት አሁን ኦፊስን ብፈልግ እዚህ ቦታ ላይ ይሄኛውን ክሊክ ሳደርግ እዚህ ቦታ ላይ ቀጥታ ያመጣኛል ማለት ነው። እነዚህ ሁለቱ መንገዶች ናቸው ማለት። ሶስተኛው መንገድ እነዚህን መፈለጊያው ማለት ነው ፋይል ቦክስ የሚባል አለ። ለምሳሌ እዚህ ቦታ ላይ ልምጣና ላሳያችሁ። ወይም ደግሞ ኔም ቦክስ የሚባል አለ። እዚህ ቦታ ላይ ይሄን ኔም ቦክስ ትሰጡታላችሁ ማለት ነው። ኮንትሮል ኤ ተጭናችሁ ስም ትሰጡታላችሁ ማለት ነው። ለምሳሌ እንደምትመለከቱ ፕሪንት ኤሪያ ብዬ ሰይሜዋለሁ። ይሄኛውን ካልፈለኩኝ ምን እለዋለሁ? ፕሬዠር ላይን የሚለውን የዚህን ስም እሰጠዋለሁ ማለት ነው። ፕሬዠር ብዬ ልክ እንደዚህ ብዬ ከዛ ኢንተር እለዋለሁ ማለት ነው። ኢንተር ስለው ምን ያደርገኛል? አሁን ፒአር ብዬ እዚህ ቦታ ላይ ፒአር ብዬ እንትን ስል ምን ይሆንልኛል ማለት ነው። ፒአር ስል እዚህ ቦታ ላይ ይሄን ያመጣልኛል ማለት ነው። እንዲሁም ኦፊስ ብዬ እዚህ ቦታ ላይ የጻፍኩት አለ። ኦፊስ ስል ምን ያመጣልኛል? ኦፊስ ላይ ይመጣልኛል። እነዚህ ሶስቱ እንግዲህ የተሻሉ የምንላቸው ናቸው። ወደ ጎን እንደዚህ እያልን ይሄን አሮን እየተከተልን እንደዚህ ከማለት ይሄኛው አሰልች ነው እንደዚህ መፈለጉ ማለት ነው። በዚህ መልኩ ከምንፈልግ እነዚህን ሶስቱን መጠቀም እንችላለን። በአራተኛ ደረጃ የማሳያችሁ ደግሞ ሽቶቻችሁ ላይ ለምሳሌ እዚህ ቦታ ላይ ይሄንን ሽት ማመልከት ብትፈልጉ እንደዚህ ለምሳሌ ይሄ እዚህ ኳንቲቲ እዚህኛው ላይ ለመሆን አንዳንድ ጊዜ መስመሮቹ ሲደቁ እንደዚህ መፈለግ ይሄኛው ትክክለኛው እዚህ ላይ ነው ወይ የሚለውን ይሄ መስመሩ ትክክል ነው ወይ የሚለውን ልክ እንደዚህ እንዲያሰምርላችሁ በባህላዊ መንገድ ልንጠቀም እንችላለን። ለምሳሌ እዚህ ቦታ ላይ መተን እዚህ ቦታ ላይ ላሳያችሁ። እነዚህ መስመሮች መጠቀም እንችላለን። እንደዚህ እያደረግን ማለት ነው። ትክክል ነው ይሄ ነው ብለን ኢንዲኬት ከማድረግ ይልቅ በተሻለ ወይ እሱንም ማሳያችኋለሁ ማለት ነው። ይሄኛውን ደግሞ ለማድረግ ለምሳሌ እንደምትመለከቱት እዚህ ሽት ላይ ማስገባት ብፈልግ ምን አድርገዋለሁ? ይሄን ሽት አጠቃላይ ኮንትሮል ኤ ጫንና ኮንትሮል ኤ ተጭኛለሁ። ከዛ ኮንዲሽናል ፎርማት መጠቀም እንችላለን ማለት ነው። ኮንዲሽናል ፎርማት ልና ኒው ሩል ልናጠቀማለሁኝ። ኒው ሩል አልኩኝ እንደምትመለከቱት ከዛ ዩዝ ኤ ፎርሙላ ቱ ዲተርማይን ዊች ሴል ቱ ፎርማት የሚለውን እዚህ ቦታ ላይ ይሄን ጫንና እዚህ ቦታ ላይ አንድ ፎርሙላ ጽፋለሁ። እዚህ ኳልቱ ብዬ ሮ ካልኩ በኋላ ከዛ ብራኬት ከፍትና ብራኬቱን ዘጋዋለሁ። ከዛ እዚህ ኳልቱ ብዬ ሴል ልና ከዛ አሁን ቅንፍ ከፍትና ምን አለው ኮቴሽን ማርክ እንትን ላለው ከፍታለሁኝ። ከዛ ሮ ውልና ከዛ አሁን ኮቴሽን ማርኩን ምን ለዋለሁ ማለት ነው እዘጋውና ብራኬቱንም እዘጋዋለሁ ማለት ነው። ብራኬቱንም ዘጋሁት። ከዛ ምን ለዋለሁ እዚህ ቦታ ላይ ፎርማት ምን አይነት ፎርማት ነው እንዲሆን ለምፈልገው የሚለው እዚህ ቦታ ላይ መጣና ፊልና አረንጓዴ ላመልከት ከዛ ኦኬ ለዋለሁ። እንደምትመለከቱት አሁን አረንጓዴ አመልክቻለሁ። ነገር ግን አይንቀሳቀስም። እኔ እንዲንቀሳቀስልኝ ነው የምፈልገው።
እንንቀሳቀስልኝ ፈልጋለሁኝ። ስለዚህ እንደምትመለከቱት አሁን ያለሁበት ሽት እዚህ ሽት ላይ ሆኜ ይሄን ሽት መጀመሪያ ሽቱን ማወቅ ይኖርብኛል ማለት ነው። አሁን ያለሁበትን ሽት ኔሙን ማወቅ ይኖርብኛል። ሽት ስንት እንደሆነ የሽት ሽትቱ ነው። ሽትቱ ማለት ኦፊስ ላይ ነው ማለት ነው። እንደምትመለከቱት ወደዚህ ላድርግና ላሳያችሁ እንደዚህ በባህላዊው ማለት ነው። ግን በዚህ እንዳትጠቀሙ ይሄው እንደምትመለከቱት እዚህ ላይ ነው። ቀጥታ ኦፊስ ላይ መሄድ አለብኝ ማለት ነው። እዛ ባሳየኋችሁ በዚህ ላይ በተጠቀሙ ትችላላችሁ። ኦፊስ ብላችሁ እዚህኛው ደግሞ እዚህኛው ላይ ራይት ክሊክ አድርጋችሁ ልትጠቀሙ ትችላላችሁ። ስለዚህ ምንድነው የምናደርገው እዚህ ላይ ሆነና ራይት ክሊክ አደርጋለሁኝ። ራይት ክሊክ አድርግና እንደምትመለከቱት ቪው ኮድ የሚል አለ። ያችን መስመር ለማንጣት የምነግራችሁ ማለት ነው። ቪው ኮድ ይልና ቪው ኮድ አልኩኝ። እዚህ ቦታ ላይ ይሄን ሽቱን እቀይረዋለሁ። ሽት ጀነራል ነው የሚለው ሽቷን ያን ያህል ኮዱ ቀላል ኮድ ነው። ታርጌት ብላችሁ ጽፋላችሁ። ታርጌት አልኩኝ። ዶት እጠቀምና ካልኩሌት የሚል አለ። ካልኩሌት የሚለውን ተጠቀምኩኝ። እንደምትመለከቱት ካልኩሌት የሚል መጥቶልኛል። ከዛ ይሄኛውን ዝም ብዬ ዘጋዋለሁ። ይዞታል። ማክሮ ነው ቀጥታ ይዞታል። አሁን እዚህ ቦታ ላይ እንደምትመለከቱ እንደዚህ ስታንቀሳቀሱ ፈለጋችሁን መስመር ላይ በራሱ ይንቀሳቀሳል ማለት ነው። ይሄውን ኢንዲኬት ያደርጋችኋል ማለት ነው። የትኛው ሴል ላይ እንዳላችሁ እንደዚህ ብቻ መውረድ ነው የሚጠበቅባችሁ። ማስመር አይጠበቅባችሁም ማለት ነው። በራሱ ይንቀሳቀሳል። ሁሉም ሽቶች ላይ ማድረግ ይቻላል ማለት ነው። ይሄ እንደዚህ እያደረጋችሁ ኢንዲኬት አደርጋችኋል ምንኛው ሴል ላይ እንደሆናችሁ። እያንዳንዱን ሴል ስታንሸራቱት በዚህ መልኩ ስክሮል ዳውን እና አፕ እያደረጋችሁ መጠቀም ትችላላችሁ። በአምስተኛ ደረጃ ወሳኝ የሆነ ማሳያችሁ ለምሳሌ በጣም ሽቶ ወደታች ረጅም ሊሆን ይችላል። ስለዚህ እናንተ መጨረሻ ድረስ መውረድ ቢጠበቅባችሁ ምን ታደርጋላችሁ? ኮንትሮል ዳውን አሮ ትጫናላችሁ። ለምሳሌ የኤክስኤል 1 ሚሊዮን አካባቢ ነው እንደምትመለከቱት 1 ሚሊዮን አካባቢ ነው። የመጨረሻው ኤክስኤል እዚህ ጋር ነው ያለው ማለት ነው። ስለዚህ ከዛ ኮንትሮል አፕ ብለን ስንጫን ደግሞ እዛው ላይ እንመጣለን ማለት እንደዚህ እያደረግን መጠቀም እንችላለን። ሌፍት እና ራይትም በተመሳሳይ ነው። አሁን ኮንትሮል ብላችሁ ራይት ሳይድ ስትጫኑ ኤክስኤል የመጨረሻው ኤክስኤፍዲ ላይ ነው እንደምትመለከቱት። ስለዚህ በዚህ መልኩ እነዚህንም ስክሮል እያደረጋችሁ ስትጠቀሙ በዚህ መልኩ ቶሎ ኢንዱን ማግኘት ትችላላችሁ። ያው በጣም ታይም ሴቭ የሚያደርግላችሁና ወሳኝ መረጃ ነው። ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሳታደርጉ ኮሜንት ሳትጽፉ የምትወጡ ትኖራላችሁ። ነገር ግን ኮሜንት መጻፍ ሰው ማበረታታት ያን ያህል ብዙ የሚካበድልን ነገር አይደለም። መልካም ማድረግ የሚያስከፍል ዋጋ የሚያስከፍልም አይደለም። ምክንያቱም ማንም ሊሰጠን የማይችል ራሳችን ጋር ያለ ነገር ስለሆነ ስለዚህ ራሳችንን ደግሞ መስጠትም መንፈግም ከኛው ጋር ስለሆነ መስጠት ትችላላችሁ ብዬ ኤክስፔክት አደርጋለሁኝ። ከናንተ ጠብቃለሁኝ። ኮሜንት አድርጉ። እንዲሰራላችሁ የምትፈልጉን ነገር ካለ ደግሞ ይሄ ይሰራልን በሉ። መማር የምትፈልጉ ካላችሁ የቴሌግራም ቻናል ያለ ቴሌግራም ቻናል ላይ ገብታችሁ ኮሜንት መጻፍ ይቻላል። እዛ ቦታ ላይ የምትፈልጉትን ነገር በአጭር ማሳየት ይችላልሁኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ